ጌታ ሆይ እውነቱን ልንገር ዛሬ ሰለቸኝ ደከመኝ መጸለይ አቃተኝ ቃላት ጠፋኝ ልቤ ደረቀ ግን አንተ አትተወኝ አቅም የሌለኝ ልጅህን በምህረት ደግፈኝ ያዘኝ የራሱ እኮ ጸሎት ነው ድካምን ማመን ትዕቢትን ጥሎ መዋረድ በእግዚአብሔር ፊት ትልቅ ዋጋ አለው እርሱ የኛን ፍጹምነት አይፈልግም ቢፈልግም ከዕለት ወደ ዕለት ከጀማሪነት ወደ ፍጹምነት ማደግን ስለሆነ የክርስቲያናም የመጨረሻው እርከን ፍጹምነት ወይም ደግሞ እግዚአብሔርን መምሰል ነውና ያንን እንደው ባንዴ ሆኖ ከኛ አይፈልግም ነገር ግን የኛን እውነተኛነት ነው የሚፈልገው ስግደት የከበደንለት ጉልበታችን የከዳንለት እግዚአብሔር ሆይ መሬት ላይ ወድቄ መነሳት አቃተኝ ብለን ቢያንስ ቆመን ባለንበት ባንገታችን ዝቅ ብለን ራሳችንና ጎንብሰን አቅም ስጠኝ እንበለው አባቶቻችን የታመመ ሰው በልቡ የሚያስባት በጎ ሐሳብ እንደ ሙሉ ጸሎት ትቆጠርለታለች ይላሉ እኛም በመንፈስ ዝለት ስንታመም ያቺ ባንገታችን ዝቅ ብለን የምናሳያት ትህትና በእግዚአብሔር ዘንድ እንደ ትልቅ ስግደት ትቆጠርልናለች አራተኛው መፍትሄ ትዕግስትና ራስን አለመክሰስ በመጨረሻ ሁላችንም ልንይዘው የሚገባው ትልቁ መሳሪያ ትዕግስት ነው መንፈሳዊ ዝለት ሲመጣ ትልቁ የሰይጣን ውጊያ ክስ ነው አንተ እኮ ግብዝ ነህ ጸሎትህ አይሰማም እግዚአብሔርን እየናከው ነው የሚል የውሸት ድምጽ በውስጣችን ያስቀምጣል ይህንን ድምጽ እኔ ሰማዋለሁ እናንተስ ትሰሙታላችሁ ግን እባካችሁ አንስማው እኛ መላእክት አይደለንም እኛ የሥጋና የደም ሰዎች ነን መዝለል መውደቅ መድረቅ የሰውነት ባህሪያችን ነው ጌታችን በጌቴሴማኒ መንፈስስ ተዘጋጅታለች ሥጋ ግን ደካማ ነው ሲል ለደቀ መዛሙርቱ ብቻ ሳይሆን ለኛም ተናግሯል ዛሬ ነፍሳችሁ ደርቃ ከሆነ ነገ ዝናብ እንደሚመጣ ወቁ ዛሬ ጸሎት ከከበደን ነገ ደግሞ እንደምንበረታ እናስባለን ዋናው ነገር በዚያች በደረቅ መሬት ላይ ሳይታክቱ መቆም ነው እንግዲህ ወንድሞቼና እህቶቼ እስካሁን የተወያየነባቸው ነጥቦች የሁላችንም የቤት ስራዎች ናቸው በዚህ የጾም ጉዞ ላይ ስንዝል እግዚአብሔር ጥሎኛል አንበል የኛ ዝለት የአቅማችን መመዘኛ እንጂ የውድቀታችን መጨረሻ አይደለም ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ የነገረንን ድንቅ ቃል እናስታውስ ኃይል በድካም ይፈጸማል እንደሚለው እግዚአብሔር እኛን የሚፈልገን ብርቱ ስንሆን ብቻ አይደለም ይልቁንም ደክመን አቅም አጣው ብለን ወደ እርሱ ስንጮህ ያን ጊዜ ኃይሉ በእኛ ድካም ውስጥ ይገለጣል ብዙ ጊዜ እኛ የምንፈልገው ፍጹም ሆነን መታየትን ነው ስንጸልይ በመንፈስ ተቃጥለን ስንሰግድ ሳይደክመን መቆምን እንመኛለን ነገር ግን ጌታችን የሚፈልገው የኛን ሙከራ እንጂ የኛን ፍጹምነት አይደለም ቅድም እንደገለጽኩላችሁ ስንበረታ ከጀማሪነት ከወጣኒነት እስከ ፍጹምነት እንደርሳለን ልክ እንደ አባቶቻችን አንድ የሚገርም ምሳሌ አላቸው አንድ ሕፃን ልጅ መራመድ ሲጀምር እየወደቀና እየተነሳ ነው ወላጆቹ ግን ልጃቸው ስለወደቀ አይቆጡትም ይልቁንም ለመራመድ የሚያደርገው ሙከራ አይተው ደስ ይላቸዋል እኛም በእግዚአብሔር ፊት እንደዚህ ሆነን ስለዚህ ወጣት ወንድሜ ወጣት እህቴ ዛሬ ጸሎት ጣዕም ባይኖረው ባትበረታም እንደው ግዴታ ሆኖብን መጸለይ እንኳን ከሆነ ማቅረብህን አታቆም መጸለይን አታቆም ያቺ ጣዕም አልባ የምትመስል ጸሎት ያቺ በድካም የምትደረግ ስግደት በእግዚአብሔር ፊት እንደ ቅዱሳን ማጠን ትሸታለች ምክንያቱም ስሜትህን ሳይሆን ፈቃድህን አሸንፈ ስላቀረብክ ነው